ሰላም ጌታ ያስፋው ነኝ። ዛሬ ላይ አንድ በጣም መሰረታዊ የሆነ ነገር ይዤላችሁ ነው የመጣሁት። ያም ደግሞ ምንድነው ጌት ዲጂታል ወርልድ በሚል ዩቲዩብ ቻናል መጥቼላችኋለሁ። ይህንንም ነገር ይዤላችሁ ስመጣ መነሻ ነገሩ ከየት ነው የምጀምረው? ከቤዚክስ ኦፍ ኮምፒውተር ይጀምራል። ከቤዚክስ ኦፍ ኮምፒውተር ጀምሮ እስከ አፕሊኬሽን ዲቨሎፕመንት ነው። እኔ ሙያዬ ሶፍትዌር ዲቨሎፐር ነኝ። በዚህ ሙያ ውስጥ ያለኝን ነገር አትሊስት በሚጠቅማችሁ መልኩ አሁን ላይ በእኛ ሀገር በኢትዮጵያ ውስጥ ስፔሻሊ ላለው ተማሪም ሆነ በውጭ ዓለም ላላችሁ ልጆች አሁን ላይ ዲጂታል ወርልድ ኮምፒት ብታደርጉ የተሻለ ፕሮፊቴብል ነው፣ የተሻለ ገንዘብ አለ። በተለይ ደግሞ አሁን ላይ ኤአይ ውስጥ በገባንበት ዘመን የተለያዩ ኤአይ ፊቸሮች አሉና እሱን ተጠቅማችሁ በቀላሉ ኢንተርናሽናሊ ኮምፒታት መሆን በምትችሉ ደረጃ ሶፍትዌር ዲቨሎፕመንትን በሚያግዛችሁ መልክ አሁን ላይ ወደዛ መግባት እያንዳንዱ ወጣት በተለይ በኮምፒውተር ሳይንስ፣ በኮምፒውተር ኢንጂነሪንግ፣ በሲስተም ኢንጂነሪንግ ያላችሁ ተማሪዎች ከዚህ በፊት ናውሃው ያላችሁ ሰዎች ወደዛ እንድትገቡ የሚያግዛችሁ ነው። ነገር ግን እኔ መነሻ አድርጌ ልጀምርላችሁ የፈለግኩት መሰረታዊ የኮምፒውተር ስኪል ላይ ነው። ፍሮም ዜሮ ሌቭል ማለት ነው። ለሁሉም እንዲሆናችሁ ለምሳሌ ኢንትሮዳክሽን ቱ ኮምፒውተር ከሚል ይጀምራል። ያ ማለት ቤዚክስ ኦፍ ኮምፒውተር የሚለውን ነገር በሙሉ ያነሳል ማለት ነው። ቤዚክስ ኦፍ ኮምፒውተር የሚለውን ነገር ካነሳ በኋላ ወደ የት ይሄዳል ማለት ነው? ወደ አድቫንስድ ሌብል እየተሸጋገረ ነው የሚሄደው። ከዛ በኋላ ወደ የት እንሄዳለን? ወደ ቤዚክስ ኦፍ ፕሮግራሚንግ። ቤዚክስ ኦፍ ፕሮግራሚንግም ፕሮግራሚንግ ዋን እና ፕሮግራሚንግ ቱ አለው ማለት ነው። ፕሮግራሚንግ ዋን ላይ መሰረታዊ የሆነ ነገርን በደንብ ግንዛቤ ትይዛላችሁ። ከዛ በኋላ ወደ ፕሮግራሚንግ ቱ ትገባላችሁ። ፕሮግራሚንግ ቱ ላይ አድቫንስድ በሆነ መልኩ አልጎሪዝምን በጣም ዲቴይሉን እንድትረዱ ያደርጋችኋል። ያንን ከተረዳችሁ በኋላ ቀጥሎ ያለው ነገር ምንድን ነው? ወደ ዌብሳይት ቤዚክስ ኦፍ ዌብሳይት ነው። ያ ዌብሳይትን በደንብ ስለ ቤዚክስ ኦፍ ዌብሳይት በደንብ ካያችሁ በኋላ ወዴት ትሄዳላችሁ ማለት ነው? አድቫንስድ ሌብል ፍሮንት ኢንድን ዲቨሎፕ ወደ ማድረግ ትገባላችሁ። ፍሮንት ኢንድን ዲቨሎፕ ማድረግ መጀመር ብቻውን በቂ አይደለም። ከጀርባ ምን አለ? ባክኢንድ አለ። ስለዚህ ባክኢንድን ደግሞ ስትጀምሩ ስለምን እያወራን ነው ማለት ነው? ስለ ዳታቤዝ እያወራን ነው። ስለ ዳታቤዝም ሳስተምራችሁ ከቤዚክ ይጀምራል። ቤዚክ ዴታቤዝ ይጀምርና አድቫንስድ ዳታቤዝ አለ። ያንንም አድቫንስድ ዳታቤዝን በዲቴይል ፕራክቲካሊ ትወስዳላችሁ። በዚህ ዩቲዩብ ስቴፕ ባይ ስቴፕ እለቅላችኋለሁ። ከዛ በኋላ ፍሮንት ኢንድ አድቫንስድ እውቀት ከያዛችሁ በኋላ ባክኢንድንም አድቫንስድ እውቀት ከያዛችሁ በኋላ ወዴት ትሄዳላችሁ? ወደ አፕሊኬሽን ዲቨሎፕመንት። አሁን ብዙውን ጊዜ በዩኒቨርሲቲ ላላችሁ ልጆች ይሄ ይጠቅማችኋል። በተለይ ሚኒ ፕሮጀክት አላችሁ፣ ሜይን ፕሮጀክት ግራጁዌት ታይም ላይ ያላችሁ፣ በዛም ታይም አትቸገሩ ማለት ነው። ያ ማለት በቀላሉ ዲጂታል ፕሮዳክትን ደሊቨር ማድረግ ትችላላችሁ። ላላችሁበት ተቋም እንዲሁ የሚጠቅማችሁን ስራ ሰርታችሁ የመውጣት እናንተም ደግሞ እዛ ተመረቃችሁ ስትወጡ ነገ ዲጂታል ወርልድ ላይ ኮምፒት እንድታደርጉ በጣም ያግዛችኋል ማለት ነው። ስለዚህ ስቴፕ ባይ ስቴፕ ቪዲዮውን ተከታትሎ እስከ መጨረሻ ለሚሄድ እንዲሁም ኮሜንት ለሚያደርገኝ የተረዳውን ሀሳብ ለሚያስረዳኝ ቪዲዮውን አንድ ባንድ ለጨረሰ ተማሪ እኔ ፕራይቬት በሆነ መልኩ ቪዲዮ እለቅላችኋለሁ፣ ሪል አፕሊኬሽን እለቅላችኋለሁ። ያ ሪል አፕሊኬሽን የምለቅላችሁ ለምንድን ነው? ነገ ካለው ወርልድ ጋር ኮምፒት እንድታደርጉ ነው። ያ ማለት ምንድን ነው? አትሊስት አሁን በሰዓት ጀማሪ ሆናችሁ እስከ $45 ነው ፐር ሃወር የሚከፍላችሁ። ብዙ ተቋማት አሉ አሁን ይህንን የሚከፍሉ ማለት ነው። እና ወደዛ ደረጃ ለመድረስ ነው። አትሊስት ኢንተርሚዲየት ሌብል እና ቶፕ ሌብል ላይ ያሉት ሶፍትዌር ዲቨሎፐሮችን ኤክስፐርት የሆኑትን ትተን እንደ ጀማሪ እንኳን ብንወስድ የተሻለ ክፍያ አለው ማለት ነው። ስለዚህ ለዚህ ሙያ ነው እንድትነሳሱ የምፈልገውና ሞር ወጣቶች ፎከስ እንድታደርጉ። ከየት ጀመርኩ? ከቤዚክ ነው የጀመርኩት። አትሊስት ቤዚክ ሌብል ነው ሀው ያላችሁ ልጆች ቤዚክ ፕሮግራሚንግ ዋን ላይ መግባት ትችላላችሁ። የዛም ናውሃው ያላችሁ አድቫንስድ፣ ከዛም ያለፋችሁ ካላችሁ ደግሞ ቤዚክ ዌብሳይት፣ አትሊስት ከቤዚክ ዌብሳይት ያለፋችሁ አድቫንስድ ፍሮንት ኢንድ ላይ ትደርሳላችሁ። እዛ ያ ፓርት ላይ እናንተ ይደርሳችኋል ማለት ነው። እስከዛ ግን እያንዳንዱን ስቴፕ ባይ ስቴፕ እየጠበቃችሁ
ስቴፕ ባይ ስቴፕ እየሄዳችሁ ላላችሁ ልጆች ሞቲቬት አድርጋችኋለሁ። ስለዚህ ከእናንተ የሚጠበቀው ይህ ቪዲዮ የምለቀው በየጊዜው እንዲደርሳችሁ ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ጥያቄና ሀሳብ አስተያየት ኮሜንት በማድረግ ቤተሰብ እንድትሆኑ ከአሁኑኑ ላሳስባችሁ እወዳለሁ። ወንድማችሁ ጌታ ያስፋው ነኝ። ጌት ዲጂታል ወርልድ ዩቲዩብ ቻናል ሰብስክራይብ በማድረግ እንድትጀምሩ አሳስባችኋለሁ። እወዳችኋለሁ። ሰላም ቆዩልኝ።